ሰላም ውዶችዬ እንዴት ናችሁ? ደህና ናችሁ ወይ? አለሁ እኔ እግዚአብሔር ይመስገን። ከዛሬ እንግዲህ አዲስ አመት ከመጣ 5 አመት ከቤተሰቦቼ ጋር ከተለያየው እና ላይክ ወደ ቤተሰቦቼ ጋር እየሄድኩ ነው ማለትም ወሎ እየሄድኩኝ ነው እና እኔ እንጃ በጣም ደስ ብሎኛል። የሆነ ጨንቆኛል። ምን አይነት ስሜት እንደሚሰማኝ ልነግራችሁ አልችልም እና ለምን አላካፈላቸውም? ደስታዬን ለምን አላሳያቸውም? የእናንተንም ደግሞ በቃ ላይክ ከሀገራችሁ ከሰው ሀገር ወደ ሀገራችሁ ገብታችሁ ቤተሰቦቻችሁን እንድታዩ ቤተሰቦቻችሁ እንዲናፍቋችሁ ለማድረግ አንጀታችሁን ለመብላት ነው የመጣሁት። ከዛ አንጀታችሁን ስበላ እናንተም ወደ ሀገራችሁ ትገባላችሁ ማለት ነው እና ዛሬ ከካሜራ ጀርባ አበኔ፣ ዮኒ እንዲሁም ኮስተር፣ ቀስቴ፣ ሚኪ እና ሄርሞን አሉ ማለት ነው እና እንደዚህ ተሰብስበን ነው የምንሄደው። በጀማዓ ነው የተጠራ ነው፣ በክብር በስነ ስርዓት ነው የተጠራ ነው። ማንኛችንም እንዳንጎል ተብሎ ነው የተጠራ ነውና እንግዲህ ያለውን ነገር አብረን የምናይ ይሆናል። ተከተሉን። አሁን አየሩ ጋር ደርሰናል። አየር ማረፊያ አይደል? ደርሰናል። ወደ ኮምቦልቻ ልንሄድ ነው ማለት ነው። ኮምቦልቻ ልናድር እንችላለን፣ ላናድርም እንችላለን። ሜቢ እንግዲህ እሱን አላውቅም። ልናድርም እንችላለን፣ ልንሄድም እንችላለን እና እንግዲህ አዲስ አመት ከመጣ 5 አመቴ ነው እኔ ባይኔ ካየኋቸው 5 አመት ሙሉ እንግዲህ ስንገናኝ ያለውን ነገር እንዲሁም ደግሞ ኮምቦልቻም የምናድር ከሆነ ማናድርም ከሆነ አብራችሁ 11 ሰዓት ነው በረራችን 11 ሰዓት ተኩል ነው። እዛ ደግሞ 12 ሰዓት ስለምንደርስ ከዚህ በኋላ መኪና አናገኝም። ሰው ማደራችን ግዴታ ነው። ቢኮዝ ከኮምቦልቻ እናንተ ጋር የ6 ሰዓት መንገድ ነው። ወደ ቦረና ለሊት መሄድ ስለማንችል ነገ ጠዋት ነው። ኮምቦልቻ ደሴ ስንመጣ ሜቢ ወይ ስንመጣ ወይ ደግሞ ዛሬ ፈታ ልንል እንችላለን። ደሴ ሄደንም ልናድር እንችላለን። ከዛ ወደ ውቢቷ ቦረና መካነ ሰላም እንሄዳለን ማለት ነው እና አብራችሁ ይቆዩ። ሆዴ ያሞንዳላዳለሽ ሆዴ ማይገሰጽ ሆዴ ካልጠፋ ሸበላ ሆዴ ፈሪ እንዴት ይዳብሰው ሆዴ ፈሪ ምን አባቱ ሆዴ ትይቅርብሽ ሆዴ ዴቱ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁልን? ያው እንግዲህ እኔና ዮኒ አንድ ላይ ደርሰናል ማለት ነው። ሄዱ ሰላም ባያችሁ እችትና ማለት ነው ጋይሶች። ያው እንግዲህ በሰላም ያስገባችሁ በሉ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ይሁኑ። እንወዳችኋለን። ቆንጆ ቆይታ፣ አሪፍ ጊዜ እናሳልፋለን። ሆዴ ያሞንዳላዳለሽ ሆዴ ማይገሰጽ ሆዴ ካልጠፋ ሸበላ ሆዴ ፈሪ እንዴት ይዳብሰው ሆዴ ፈሪ ምን አባቱ ሆዴ ትይቅርብሽ ሆዴ መኳተን መባዘን ሆዴ ቀለብ ነው ትርፍሽ ሆዴ መኳተን። ቆያችሁ እንዴት ነበረ ምናምን? እኔ ጋር ምንም አይልም እግዚአብሔር ይመስገን። እንግዲህ ያው ኮምቦልቻ ደርሰናል። አሁን ኮምቦልቻ ደርሰናል። ከዚህ ካገኘን ወደ ደሴ አሁን መኪና ይዘን እንሄዳለን ማለት ነው። ደሴ ገብተን እንድናድር ከዛ ነገ ጧት 4 ሰዓት ላይ መካነ ሰላም እንገባለን ብዬ አስባለሁ። ደሴ ካደርን ማለት ነው እና እንደዛ ነው ያለው ነገር። እንግዲህ እግዚአብሔር በሰላም እንግባ፣ ዋናው እሱ ነው እና ወዳችኋለሁ፣ አከብራችኋለሁ። ደግሞ እንዴት ነው የሚያምረው! እንዴት እንደሚያምር እዩት፣ እንዴት እንደሚያምር መቤቴ። እና አሁን ኮምቦልቻ ገብቻለሁኝ። ወደ የት ነው ጉዟችን? ወደ ደሴ። አሁን መኪና ይዘን ደሴ እንሄዳለን። ደሴ አድረን ነገ ጧት መካነ ሰላም እንሄዳለን ማለት ነው። እሺ ወዳችኋለሁ፣ አብራችሁን ሁኑ። የሚያናድደው ማርያምን በጣም ተናድጃለሁ። በጣም እኔ ተናደርኩት በጣም ማለት ነው። ለምን አሁን እኛ ከደሴ ኮምቦልቻ ገብተን እኛን አስወጥተው ሻንጣችን ነገ ነው የሚመጣው አላሉንም። በረራ የለም፣ ሻንጣ ብዙ ስለሆነ በረራ የለም። ነገ 3 ሰዓት ላይ ነው የምትወስዱት። እኛ ደግሞ ነገ ቢያንስ እስከ 6 ሰዓት እስከ 4 ሰዓት ድረስ መካነ ሰላም የምንገባበት ሰዓታችን ነው። አሁን ነገ እዚህ እስከ 3 ሰዓት ድረስ ይሄንን እንትን ብለን ከዛ ነው የምንሄደው። በጣም ነው የሚያናድደው። በጣም ተናድጃለሁ መቤቴን። እኔ ሰዎቹን ሁላ በቴስታ ባራግፋቸው ደስ ይለኝ ነበር።
ጋይዞች በቃ ምንም ማድረግ አይቻልም። ነገሮች ሁሉ የሚሆኑት ለበጎ ነውና ምንም ችግር የለም። ለበጎ ነው ብሎ እየተቃጠልኩኝ ነገ መተን እንወስዳለን። ቆንጆ ጊዜ እናሳልፋለን። ተከታተሉ። ሆዴ ያሙንዳላዳለሽ ሆዴ ማይገሰጽ ሆዴ ካልጠፋ ሸበላ ሆዴ ፈሪ እንዴት ይደርሰው ሆዴ ፈሪ ምን አባቱ ሆዴ ትይቅብሽ ሆዴ መኳተን መባዘን ሆዴ ቀለብ ነው ትርፍሽ ሆዴ መኳተን መባዘን ሆዴ ቀለብ ነው ትርፍሽ ተወዳጅ ካልጠፋ ባገሮ ለምርጫሽ ጀግና ስመጥሮ ጂማ ፈሪ ማያምርብሽ ጅብ እንዳያስበላሽ ይቅርብሽ ተወዳጅ ባልጠፋ ባገሮ ምርጫሽ ጀግና ስመጥሮ ጂማ ፈሪ ማያምርብሽ ጅብ እንዳያስበላሽ ይቅርብሽ ሆዴ ያሙንዳላዳለሽ ሆዴ ማይገሰጽ ሆዴ ካልጠፋ ሸበላ ሆዴ ፈሪ እንዴት ይደርሰው ሆዴ ፈሪ ምን አባቱ ሆዴ ትይቅብሽ ሆዴ መኳተን እንግዲህ ዛሬ አሁን 3 ቀናችን ከአዲስ አበባ ከወጣን 3 ቀን ሆኖናል። 3 ቀን ሆኖናል። እኛ ሻይ ነው የምንጠጣው። ሻይ ነው የምንጠጣው እና 3 ቀናችን እስኪ ወደዛውን 3 ቀናችን ማርያምን ትናንትና አሞኝ ሁሉ ነበረ፣ ደብሮኝ ሁሉ ነበረ። ብዙ ነገሮች ተፈጥረዋል። እኛ ፊት መተን ሻንጣችን ሁሉ አድሮብን ነበርና ማሮችዬ እንግዲህ ዛሬ በውድም በግድም ጊምባ ደርሰናል። አሁን ጊምባ ነን። ጊምባ ምግብ እየበላን ነው። ከዚህ በኋላ የ3 ሰዓት መንገድ ናት የቀረችን እና በቃ እንደዛ ነው። ወዳችኋለሁ። ሆዴ ያሙንዳላዳለሽ ሆዴ ማይገሰጽ ሆዴ ካልጠፋ ሸበላ ሆዴ ፈሪ እንዴት ይደርሰው ሆዴ ፈሪ ምን አባቱ ሆዴ ትይቅብሽ ሆዴ መኳተን መባዘን ሆዴ ቀለብ ነው ትርፍሽ ሆዴ መኳተን መባዘን ሆዴ ቀለብ ነው ትርፍሽ እንዴት ነው ሀገሬ ወሎ ገራገሩ የሚመጀኑበት አንባሩ ደብሩ ደሴ ላይ ነው ቤቷ የሚያምረው አንገቷ ቦረና ነው ቤቷ ቦረና ነው ቤቷ ገነቴ ነው የሚያምረው አንገቷ ልጓማ ነው ቤቷ ቲርቲራ ነው ቤቷ አቀስታ ነው ቤቷ ገነቴ ነው ቤቷ አቧራ ነው ቤቷ ልጓማ ነው ቤቷ የሚያምረው ሆዴ ያሙንዳላዳለሽ ሆዴ ማይገሰጽ ሆዴ ካልጠፋ ሸበላ ሆዴ ፈሪ እንዴት ይደርሰው ሆዴ ፈሪ ምን አባቱ ሆዴ ትይቅብሽ አቀስታ ላሳያችሁ። ቆይ ያት ዞረች። ቆይ እንዴት ስንዞር ያት በዛ ይሄ ሁሉ አቀስታ ነው። በዛ ጋር ያለው አቀስታ ትባላለች። እቺ ደግሞ እንደናንተ ያት እሺ አቀስታ ትባላለች። ሞር ደግሞ ወደ ውስጥ አሁን እንገባለን። እታይ ስንገባባ መንደሪቱ በጣም ቆንጆ ናት። መንደር ከተማ ናት። አቀስታ ትባላለች። ትታወቃለች። ከተማ ናት። የመምህሮች ምናምን ዩኒቨርሲቲ የለም። አቀስታ እዚህ ጊምባ ነው ያለው። ዩኒቨርሲቲው ግንባ እዛ መሸኛ ይዘው ይሄዳሉ። እንትናቸውን ዶርም ይዙና ይሄዳሉ። አያውያት አሁን ውቢቷ አቀስታ ማናት? ልጃችን ደህና ናት። አቀስታ ደህና ናት። ማን ነው? ምንድነው የሚመረትባት? ጤፍ፣ ስንዴ፣ ሽምብራ እኛ ጋር ነው። ሽምብራ ጓያ ያለው እኛ ጋር ነው። ባቂላ፣ ሽንኩርት፣ ቀይ ጤፍ
ነጭ ጤፍ ቀዘዝ እኔ ሳላውቀው ቀዘዝ የሚባል እኔ አላውቀውም፣ ግን ቀዘዝ የሚባል ጤፍ አለ አሉ። ወርቃማ ይሆናል እንደ አንቺ ፀጉር እና አሁን ውስጥ ለውስጥ ስንገባ ደግሞ ታሳያችኋለሁ እንዴት እንደምታምር ማርያምን። እንዴት ነው አገሬ ወሎ ግራገሩ የሚመጀኑበት አድባሩ ደብሩ ከቂቤው ከማሩ ከሸቱ ቀምሼ ናፍቆት ሱኖብኝ ሲያቀፈኝ አመሼ ደሴ ላይ ነው ቤቷዬ ደሴ ላይ ነው ቤቷዬ ደሴ ላይ ነው ቤቷ የሚያምረው አንገት ልጓማ ነው ቤቷ ቲርቲራ ነው ቤቷ አቀስታ ነው ቤቷ እቤት ስንገባ ያለ ሙክት አትገቡም ተብለን ሙክት ሊታረድልን ነው አትሉ። እንግዲህ እስኪ እሱን ደግሞ አብረን የምናይ ይሆናል። ከኋላ ማን አለ? እዛ ጋር ማቤኒዝ አለ፣ እዚህ ጋር ሄርሞ አለች፣ እዚህ ጋር ደግሞ የሄርሚ ታላቅ ወንድም አለ። ይሄ ቀስቴ ነው። ወንድማችን ምን የምትናገረው ነገር አለ? ቀረጻ በመሄድ ምን ተሰማው? እኛ ዶሮ በልተናል። ምን ተሰማ? እና እንግዲህ እስኪ ልቀቀው እንጂ ምን አስበህ ነው? ይሄዳል፣ ያስቸግራል። ሲያምር ቀንዱ ደግሞ እንጂ ምቱባት ሄርሞን በመለየቷ በጣም ቅር ብሏታል እና ወንድማችን የምትለው ነገር ካለ በመምጣት በመንገዱ ላይ ምናምን የምትናገረው ነገር አለ? አንቺ ሲያሳዝኝ በጣም የሚገርም አመጣጥ ነው የመጣ ነው። ማርያምን እኔ አልቅሻለሁ። ከዛ ፋይናሊ ግን ደርሰናል። የምትናገሩ ነገር የለም? አምጣኔ ልናገር። ቆይ እኔ ብዙ ነገር ነው ያለው እና አላችኋለሁ የዩቲዩብ ቤተሰቦቻችን ዛሬ ከመድረሳችን እኔ 6 እንቁላል በልቻለሁ። የሀገር ወጥ ነው የተሰራው። ዶሮ ምኑ ስጋው እንዳለ ሙልት ብለው ከዛ አጥንቱን በላው። 6 እንቁላል ብቻዬን። እነዚህም በቃ ተናገሩ ሲባል አይናገሩ። ጠላ ምናምን አለ እንደዚህ በሽ ነው ምናምን። ደግሞ እንግዲህ እንደምታዩት በጉን ሲያሳዝን እየታረደ ነው። የኔ አባቴ በጣም ነው የሚያምረው። በጣም በሬ ነው የሚያክለው፣ ጥጃ ነው የሚያክለው፣ ግን ምንም አያውቅም። ሊታረድ ነው። የኔ ምስኪን ምንም አያውቅም። አፈር ልብላለች እና እስኪ ሞክረው። ኧረ ተው እና እኔ ጨርሻለሁ። ስለመጣሁ በጣም ደስ ብሎኛል። ስመጣ ግን ፈርቻለሁ። እንደው ባልመጣሁ እያልኩ ነው የመጣሁት። ስመጣ ከዛ ስገባ በጣም ደስ ያለኝ። ስመጣ ብቻ ነው የፈራሁት። ሲያርሰበንን መካነ ሰላም ተገኝቷል። ደስ ብሎናል። ወንድሜ በቃ አውራንተ እኔም ደስ ብሎኛል በመምጣት። ያው ስለ ሁሉም ነገር እግዚአብሔር ይመስገን። እንደውም ቀድመን ነበር መምጣት የነበረብን። በጣም ቆይተናል። ይሄ መሰለ ጊዜ ለማሳለፍ እንዲመቆየታችን የሚሆነውም ትልቅ ቦታና አሪፍ ቦታ ነው መሆን ያለበት ቦታ። በዚህ ሰዓት እንግዲህ የምታዩት ያው ከዚህ በላይ ደስታ አለ? በጣም ከዚህ በላይ ምንም የለም። በቃ ትልቁ ደስታ ላይ ነው የምንገኘው። እኔ ደስ ብሎኛል። በጣም ነው የምወዳችሁ እና እኔ ደግሞ እንግዲህ አዲስ አመት ከመጣ ያው 5 አመት በሉት ያው ከእናት ከአባቶቼ ጋር ከተለያየሁኝ አሁን እንግዲህ ዛሬ ደግሞ እግዚአብሔር ፈቅዶልኝ ቦረና መካነ ሰላም ገብቻለሁ ማለት ነው። እንግዲህ ደስ ብሎኛል። እመቤቴን ደስታዬ ወደር የለውም። በቃ በጣም ከምላችሁ በላይ ሞር ደግሞ ሳገኛቸው በጣም ጨመረ ማለት ነው። እና ያለውን ቆይታ ሲታረድም ወይንም ደግሞ የሆነ እንትን ስንል ያለውን ነገር እናሳያችኋለን። ወዳችኋለሁ። አብራችሁኝ ሁኑ። ደስ እንደሚላችሁ አልጠራጠርም። እስክመለስ ድረስ እናንተው ጋር ነኝ። ይመቻችሁ።
እግራጆችን ይቀርስ አዎ እግራጆች አሉ እዚህ ጋር ጋይሶች ነይ አባሲሞት ወይኔ እግራጅ ነው አቤት ወይ እንዳትለቀው ከሱ ጋር ወዲያው እንደቆይ አስፈሲኔ ተወልቆረው አባቴ ትክክል ነው አራባ ተነከ ወንድነሽ ገብርኤል የቆመት አባቴ ዋናው ከስር በቃሽ ባል ኮንተናረድ ይሄንን መለጠፍሰዋል መሳይ ሂድ ገባ እንረዳ አንተ ይበቃታል ተቀዳል ኧረ ችግር የለውም በቃ በቃ አታዲዛት ልጅ ሂድ እንረዳ ቆይኔ ሊያ ገንጥል አባቴ እንደዚህ ያደርግና ማለት ነው አባቴ ሲይዝ እንደዚህ ያደርጋታል አይደል ኧረ ልምድ ያለው አንቺ መሳይ ኧረ ስጋውን የነካው ልምድ ያለው ግን አንድ ጊዜ ገዙና የሆነ ሾረብን እሺ እንዲመቸን ማለት አይጀግ ነው ይችላል እና ማርያም እኔ እኮ ቁጭ አድርጌያችሁ እንዳላርግ ሲል ማነው ይችላል ጠቦጣ መጀመሪያ ላይ ሲገፋፍ ነበር ያሳየኋችሁ። አሁን ደግሞ ይሄ እዩት እንዴት የሚያክል ሞራ እንደሆነ እዩት።